አልጸላሽም ክፍል 2 ከደራሲያን ዓለም የተጻፈ በእውነተኛ ታሪክ የተመሰረተ። አቅራቢ ይፋት ሎቭ ስቶሪጅ። ከአንድ ወር በፊት አዲስ አበባ የአባቱን መኪናን እያሽከረከረ ሪም ጋር የተቀጣጠሩበት ቦታ ላይ ደረሰ። ሪም እስከዛሬ ቆማ የምትጠብቀው ቦታ ላይ የለችም። ያው የሴት ነገር ማርፈዱ ወጉ ነው ሲል አሰበ። ወዲያውም ራሱ ጋር የሚያወራበት ሰዓት ያገኘ መሰለውም። እንዴት አድርጎ እንደሚነግራት እያሰበ ነው። ፈተናውን አልፌያለሁ፣ በቅርቡ ደግሞ መሄድ አይቀርም ብዬ ነው የምነግራት እያለ ያስባል። ዛሬም ሆነ ነገ ማወቁ አይቀርም፣ ግን ደግሞ እንደ ፍቅረኛ ማማከሩን ትቶ መናገሩን መርጧል። ቢነግራትም ከሱ ጎን እንደማትቆም ስለሚያውቅ ነበር ወስኖ ፈተናውን ሲያልፍ ሊነግራት ያሰበው። የቅርብ ወዳጆቹም ስራውን ባይወዱለትም እሱ ግን የስራውን ማስታወቂያ ካየ ጊዜ ጀምሮ ከሶላት በኋላ ሀጃውን ለአላህ ሰጥቷል። የፈተናው ወቅት ደግሞ ሌይል ቆሞበታል። አላህ ልመናውን ሰምቶት ካሰበው ጊዜ በፊት የልቡ ሞልቶለታል። ይህንን ለሪም ማማከር አላሰበውም። እሷ በገንዘብ ድርድር አታውቅም። ድሮም ቢሆን ትምህርቱን ትተህ ለምን አባት የሆነ ነገር አይከፍትልህም? የዘወትር ጥያቄዋ ነው። አሁንማ በየወሩ ደመወዝ ጠብቄ ነው ያንቺን ፍላጎት የማሳካው። ለእሷ አጉል ዲስኮር ነው። ደግሞ እኮ ትክክል ናት። የእሷ መልክ ያለ ገንዘብ አይገኝም። የእሷ ግርማ በወር ደመወዝተኛ አይሟላም። ለራሷ ጠንቅቃ ታውቅበታለች። ካበላል እስካለባበስ ጥንቅቅ ያለች ውብ ነች። ጓደኞቹ ግን ያለ ሜካፕ ስታያት እንዳትሸሽ እያሉ ቢያሽማጥጡም ግርማዋ ቢቀንስ እንጂ እንደማታስጠላ ያውቀዋል። ከሩቅ አያት። ጸጥ ካለው አስፓልት ዳር ጥጉን ይዞ መኪናውን አቁሟል። ጥቁር የሰውነቷን ልክ ይዞ የወረደውን ቀሚስ ታዘበው። ከላይ ነጭ ስስ ሸሚዝ ጣል አድርጋለች። የለበሰችው ሼፕ ቀሚስ ከመጥበቡ ማጠሩ አስገረመው። ባቷን አልፎ ቆሟል። ነጭ ክሬም ለወጉ ጣል ተደርጓል። ጥቁር ፖርሳ በጣቶቿ ያዝ አድርገዋለች። ፈገግ አለ። አዎ ዋዘናጯ አማላይ ሪም ሰበር ሰካ እያለች ወደሱ ተቃረበች። መኪናው ውስጥ ገብታ መፍለቅለቁን ተያይዘዋለች። ጓደኞቹ ጋር ስላሳለፈቻቸው ነገሮች እያወራችው ትስቃለች። ዝም ብሎ ይመለከታታል። እድል አጣ። ከምን ጀምሮ ይናገር? እሷን ብትሆን ማዳመጥ እንደ እውነታ ቆጥራ ትንከተከታለች። መኪናውን አንስቶ መንቀሳቀስ ጀመረ። ደመቅ ብሎ ያገኘውን ጁስ ቤት ጋር መኪናውን አቆመ። ሀያቲ እንውረዳ። እሺ የኔ ጣፋጭ፣ ከመምጣቴ በወሬ ጠመድኩ። ለእኔ ያላወራሹ ለማን ታወሪያለሽ? ተያይዘው ወረዱ። ወንበር ስቦ ካስቀመጣት በኋላ አንዳንድ ነገሮችን እያወሩ አስተናጋጁ ከፊታቸው መቆሙን አስተዋለ። የሚፈልገውን ተናገረ። እሷም ተከተለችው። ስሚኝማ። ልስማህማ። ያው እንደተመረቅኩ ታውቂያለሽ? እኔ እኮ አላምንህም። ዛሬ ቡና ፈላህ እንዴ? ቡና ያፈላ ብቻ ነው የሚመረቀው? ያውም ጀባ ካለ። ከት ብላ ሳቀች። ደግሞ ይሄን ማናስተማረሽ? ማሚነቻ። ይልቅ ምን ልትለኝ ነው? ማለትማ ስራ መያዝ አለብኝ። የራሴ ገቢ ሊኖረኝ ይገባል። እሱማ ልክ ነህ። እኛም ድል ባለ ሰርግ ተጋብተን ልጆች እናፍራ እንጂ። ከልቧ እንዳልሆነ ያውቃል። ስለ ትዳር ብዙም የምታስብ ሴት እንዳልሆነች ያውቃል። እሱንማ ብዬ ስራ ተወዳድሬ ነበረ። እናም አልሐምዱሊላህ አልፌያለሁ። እንዳሉት ከሆነ ስራ በቅርቡ እንጀምራለን። ማለት እያልከኝ ያለው የመንግስት ስራ ተቀጥሬ በወር ደመወዝተኝነት እኖራለሁ ነው? ደግሞ አልሐምዱሊላህ ትላለህ? አዑዙ ቢላ ነው እሺ የሚባለው። ይልቅ ቀልዱን ትተው አባት ጋር እንዴት ብትሰራ እንደሚያዋጣ አስብበት። በእርግጥ እንዳልሽው የመንግስት ስራ ቢሆንም አይከፋኝም ነበር። ያው የአሁኗ እንኳ ኤንጂኦ ነው። እናም የ3 ዓመት ኮንትራት ተፈራርሜያለሁ። አታደርገውም አቡዬ፣ እየቀለድክ ነው። የባሰው ደግሞ ደሴ ነው ስራው። ያ አላህ፣ ጤነኛ ነህ? እየቀለድክ አይደለም? እኔ ዛሬ ነገ ትምህርት አልቆ አባት ምን ይከፍትልሃል ስለ ጭራሽ ደሴ ደሞዝተኛ። ቆይሺ ጓደኞቼስ ምን ይላሉ?
ቤተሰቦችስ ምንድን ነው የምላቸው? የወር ደመወዝተኛ ላገባ ነው፣ ከቤት ኪራይ የማያልፍ ገንዘብ። የገንዘብ ውዴቷን ቢያውቀውም ሲበዛ ግን አንገሸገሸው። የነጋዴ ፍቅሯ ጣራ ሲነካ ታየው። ደመወዝተኛ ያለችው የነገረችው ከነከ ነው። ትሰሚያለሽ? ለቤተሰቦችሽ እንደ አባትሽ ደመወዝተኛ እንደሆንኩ ነገሪያቸው። አባትሽ አንቺን እንዳሳደጉት ማለት ነው። ለጓደኞችሽ ደግሞ አንቺ ሸቀጥ እንዳልሆንሽ ነገሪያቸው። ሸቀጥ ነው ነጋዴ ጉያ የማይጠፋው። ንግግሩ ጠንከር አለባት። አይካድም፣ የሀብታም ሚስት መባሉን አብዝታ ትፈልገዋለች። እሺ ወስነሃል፣ ምንም ልልህ አልችልም። ዝም እንደተባባሉ ተነስተው ወጡ። መኪና ውስጥ እንዳሉ ግን ማልቀስ ጀመረች። መንገዱ ዳር መኪናውን አቁሞ ምን እንደሚላት አሰበ። አዎ በንግግሯ እጅጉን ተናዷል። እኔ እኮ ያሳስብኝ የማይገባ ቦታ ዝቅ ብለህ መስራት ነው። አንድ ቀን እንኳ ችግርን የማታቅ ልጅ እንዴት ነው አንተ ከወርወር ገንዘብ አብቃክትህ የምትቀመጠው? በዛ ላይ ከቤተሰብ ርቀህ። እኔስ ማናለኝ? እንዴት ነው ያላንተ የምሆነው? ረዘም ያለ ለቅሶ አስከተለችበት የንግግሯን ማጀቢያ። እኔ እኮ ልጅ አይደለሁም፣ ደግሞ ምንም የተለየ ነገር አላልኩም። ማንም ሰው እንደሚያደርገው በተማርኩበት ልስራ ነው ያልኩት። በዛ ላይ ደሞዙ ከበቂ በላይ ነው። አልሐምዱሊላህ። እሺ እኔን ስጥልህኝ ያስችልሃል? ፊቷ ቀላ። አሳዘነችው። ራሱ ወቀሰ። ተንጠራርታ ደረቱ ላይ ተለጥፋ አነባች። ሊያባብላት ቢሞክርም አልሆነለትም። አላሳዘነህም ወይ የሚለው ቃል ብቻ ነው ካፏ የሚወጣው። ምን ይበል? ወንድ ልጅ በሴት እንባ አይጨክንም። ልለይህ አልፈልግም እያለች አጥብቃ ስታቅፈው ፍቅሯ በጥፍ ሲጨምር ታወቀው። ደሴ እኮ ቅርብ ነው። እኔም ቶሎ ቶሎ መጣለሁ። ብቻዬንም ስለሆንኩ የምኖረው አንቺም እየመጣሽ ታይኛለሽ። ከዛ ደግሞ በቅርቡ እንጋባለን። ካፋ መለጠው። ቃል ግባልኝ። ወላሂ ቃሌ ነው። ነገር ተበላሸ። ዛሬ የኔ ጣፋጭ 10 ሰዓት ላይ የተለመደው ቦታ ጠብቅኝ፣ እደውላለሁ። 9 ሰዓት ሲል ከቤት ወጣ። አበባና ጣፋጮች ገዝቶ ወደ ሆቴል አቀና። ከሪፒቴሽኗ ጋር ከጨረሰ በኋላ ቁልፉን ተቀብሎ ለሐራም መደበቂያ ምሽጉን ከፍቶ ገባ። እንደ ነገሩ አልጋው ላይ አበባውን በተነ። ከሆቴሉ ያዘዘውን የለስላሳ መጠጥ ሲደርስ ተቀብሎ ቦታውን አስያዘ። የፍቅር ደብዳቤ ጽፎ አልጋው ላይ አስቀመጠ። ልቡ ድርብ እየመታ ነው። ከሆቴሉ ወጥቶ ቅርብ በአቅራቢያው ያለ መስጂድ ጋር ገባ። ከአሱር ሶላት በኋላ እጁን አነሳ። ግን ግራ ገባው። ማረኝ ይበል ምራኝ ተምታታበት። ብቻ ደዋኡን አላሁመ ኢስላህ ሊ አምሪ ሲል አጠቃለለው። ከመስጊድ ሲከንፍ ወጣ ወደ ሪም። ይቆጭ ጀመረ። ያንገበገበኝ ያካበትኩት ገላ ቢቆሽሽብኝ፣ ለካ ጊዜ ነበረ አንጋሹ ለጋሽ። ምን ይሆን መፍትሄው ለቀረሽ ጊዜሽ? ወደፊት ቢገሰግስም ልቡ ግን ወደ ኋላ አንድ ኃይል ቢስበው ይመኛል። እየጠበቀችው መሆኑን ለማረጋገጥ ደወለላት። ሄሎ ሆቤ፣ ምን ሆነሃል? በአላህ ይቅርታ ሪምዬ፣ መስጊድ ነበርኩና ወተሻል? አዎ በጣም ቆየው። መጣሁ በቃ ሀያቲ። የመኪናውን ፍጥነት ጨምሮ ቢያበራውም በዛው ልክ ፍርሃቱ እየጨመረ መጣ። አይደርሱ የለ ደረሰ። እየተቅበጠበጠች መታ ተቀመጠችበት። ይህንን ሁኔታዋን ሰው ፊት አይፈቅድላትም። ምንድነው ዝሙት ማወጅ ብሎ ያምናል። ከሆቴሉ ሲደርሱ መኪናውን ቦታ አስይዞ የመሬምን እጅ ይዞ ወደ ውስጥ አቀና። ቀድሞ ጨርሶ ነበርና ምንም የሚይዘው አልነበረም። የሆቴሉን ደረጃ እየወጣ ብዙ ሀሳቦች መጡበት። ምኑን ከምን እንደሚጀምር። ሪም ጋር በተደጋጋሚ ተሳስመው ተደባድበው ቢያውቁም ከዚያ የዘለለ ግን አልነበረም። የሱ ጸጸት ግን የተሳሳመው ሳይሆን ሰው የገደለ ነበር። ያነባል። ያው ነው የቆሽሻለሁ፣ የከንፈርም ዝሙት አለው፣ የአካል ሁሉ ዝሙት አለው እያለ ራሱን ይወቅሳል። የዛሬው ከዛ እንደማይለይ ልቡ ያምናል። ቢሆንም ግን መነሻና መድረሻ ጨንቆታል።
ከእሷ ጋር ሲሆን የኪታቡም የሽኮቹም ምክር ምን ይሆንበታል? ቁርአን ሐፊዝነቱን ከናካቴው ረስቶታል። ቁርአኑ ባይጠፋውም የሚገባውን ኃላፊነት ስላልጠፋው ሐፊዝነቱ መባሉን አይወደውም። አልጠላሽም ክፍል 2 የዛሬው ታሪካችን ይህን ይመስል ነበር። በቀጣይ ፕሮግራም ክፍል 2ን አስቀጥልላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም ነው የማመሰግነው። እንዲሁም ነባር ቤተሰቦቼ ሼር ላይክ እያደረጋችሁ ለምታበረታቱ ክብረት ይስጥልኝ እያልኩ የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል በተኗን በመጫን የዘወትር ቪዲዮ ግብዣ ይሆናል። ይህ ቻናል የሚተላለፍበት ከደራሲያን ዓለም የተጻፈ በእውነተኛ ታሪክ የተመሰረተ ነው እያልኩ ከወዲሁ አሳውቃለሁ። እስከምንገናኝ ሰናይ ጊዜ ባይ